አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስም እንኳን ለታሰቡ ቅዱሳን በዓላት ወርኃዊ ዓመት ያደረሳችሁ እንኳን አብሮ አደረሰን። የዐቢይ ጾም የሶስተኛ ሳምንት ምኩራብ ይባላል። ምኩራብ ጌታችን ወደ ኢየሩሳሌም በቤተ መቅደስ በገባ ጊዜ መቅደሱ የጸሎት ቤት መሆኑን ቀርቶ የንግድና የዘፈን ቦታ ሆኖ አገኘው። ርግብ የሚሸጥበትና ገንዘብ የሚለወጥበት በግርፍ እየገረፈ አስወጣቸው። ቃሉ ቤቴ የጸሎት ቤት ይባል ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችሁት ማቴዎስ 21:13 በማለት መቅደሱን ቀድሶታል። ሚስጥሩ ይህም ታሪክ የሚያነሳው ጌታችን ለቤቱ ያለው ቅንዓት፣ ቅድስና የሚሸጠው ዋጋ ነው። የአባ ጊዮርጊስ ዘጋስጫ ትምህርት ሊቁ አባ ጊዮርጊስ ዘጋስጫ መጽሐፍተ ምስጢር ላይ ስለ ምኩራብ ሲያስተምር ቤተ መቅደስ ከሰውነት ጋር አያይዞ ይተረጉማል። ሰውነታችን የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን የሚለውን የሐዋርያው ቃል መሰረት በማድረግ አባታችን እንዲህ ይላል። ጌታ ሆይ በጅራፍ ገርፈህ ከመቅደሱ ነጋዴዎችን እንዲያስወጣቸው ዛሬም በጾማችን በወቅት ከልባችን መቅደስ ውስጥ የክፋት የቂምና የትንቢት ነጋዴዎችን አስወጣቸው። ሰውነት ቅዱስ ስምህም ማደሪያ አድርገው። አሜን። መንፈሳዊ ትርጉም ጾምና ቤተ መቅደስ። ይህም ሳምንት ምኩራብ በመባል ለጾማችን ትልቅ ትርጉም አለው። የልብ ንጽህና ጾም ማለት ስጋችንን ከምግብ መከልከል ብቻ ሳይሆን ልባችንን ቤተ መቅደሳችንን ከርኩሳን ማጽዳት ነው። ስርዓተ አምልኮ በቤተ ክርስቲያን ውስጥ የሚደረጉ ስርዓት ሁሉ በክብር በጸሎት እንጂ በንግድ በዓለማዊ ሀሳብ መሆን እንደሌለባቸው ያስገነዝበናል። እውነተኛ መቅደስ አይሁድ ስለ ሕንፃው መቅደስ ሲጨነቁ፣ ጌታችን ግን ስለ ራሱ ሥጋ ቤተ መቅደስ እና ስለ ሰው ልጅ ቅድስናን አስተምሯቸዋል። የሳምንት ሕይወት ተግባር ቤተ መቅደስ ማክበር። ቤተ ክርስቲያንን ስንሄድ በታላቅ ፍርሃት ትህትና እንሁን። ልብን መመርመር በዚህ ሳምንት በልቤ መቅደስ ውስጥ ምን አይነት ነጋዴዎች ወይም ክፋት ሀሳቦች አሉ ብለን ራሳችንን እንጠብቅ። ትጋት ጌታችን ለቤቱ እንዲቀና እኛም ለሃይማኖታችን ለቅድስና ሕይወታችን እንቅና። አምላከ ምኩራብ ሆይ ቤተ መቅደሳችን እንዳጸዳህ ሰማችንንም ልባችንን የምናጸዳበት ከአንተ ጋር የምንገናኝልን። አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም የካቲት 22 በዚህ ቀን የኤጲስቆጶስ አባ ማሮና የዕረፍቱ መታሰቢያ እና በከሃዲያን ዲዮቅልጥያኖስ ዘመን በፋርስ ሀገር ለተገደሉ ሰማዕታት የስጋቸው የፈለሰበት ነው። ኤጲስቆጶስ መሩናንም ስለ ድንቆች ተአምራቶችና ስለ ትሩፋቱና ስለ ጽድቅ የአሮኒዎስ እና የአርቃኒዎስ አባ ታላቅ ቴዎዶሮስ ንጉሥ ወደ ፋርስ ንጉሥ ላከው። ከእርሱም ጋር እጅ መንሻ በመካከላቸው ስለ አለው ፍቅር ተላከ። ወደ ሳቦር ወደ ፋርስም ንጉሥ በደረሰ ጊዜ ታላቅ ክብርና አከበረው። በቤተ መንግስቱም አለፈኝ ብሎ ውስጥ አኖረው። ይህም ቅዱስ የንጉሥ ልጅ ጋኔን አርዶባት እንደታመመች በሰማ ጊዜ የከበረ አባ ማሮና ብላቴናይቱን ጠርቶ በፊት አቆማት። ብላቴናይቱም ጸለየ፣ ጋኔኑም ከእርሷ ወጥቶ ዳነች። ንጉሡም ልጄ እንደ ዳነች አይቶ እጅግ ደስ አለው። የአባ ማሮናንም ፍቅር አክብሮት ጨመረ። ከዚህም በኋላ የአባ ማሮና ፍቅር በፋርስ ሀገር በሰማዕታት ሞቱ። የከበረ ሰማዕታት ሥጋቸው ስለመሰብሰብ ከንጉሡ ዘንድ ፈለገ። ንጉሡም የሰማዕታትን ሥጋቸውን ይሰበስብ ዘንድ ቤተ ክርስቲያን ሰርተው በውስጧም ሥጋቸውን ያኖሩ ዘንድ አዘዛቸው። የቤተ ክርስቲያኒቱም በዚች ዕለት ከበረች። ዳግመኛም በታላቅ ከተማ ውስጥ በከበሩ አባ ማሮና ስም ያማረ ቤተ ክርስቲያን ሰሩ። እርሷም ማረፊያ የተባለች ናት።
ከዚህም በኋላ ይህ አባ ወደ ንጉሥ ቴዎዶስዮስ ተመልሶ የሮም ሀገር 2 ዓመት ተቀመጠ። የዚህም ሰማዕታት የቤተ ክርስቲያን የከበረችበት ጊዜ በዚህ ዕለት አረፈ። ከቤተ ክርስቲያኑም በክብር ጋር በዓሉንና መታሰቢያውን የሚያከብሩለት ሆኑ። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህ ዕለት የከበሩ የአባ ቡላና የ300 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። የካቲት 22 ቀን የሚከበሩ ቅዱሳን በዓላት አባ ቡላ ቅዱስ አባ ቡላ ቅዱስ ሰማዕታት ፋርስ ፍልሰታቸው ቅዳሴ ቤታቸው ቅዱስ አባ ማሮና ዘርቅ ኤጲስቆጶስ የፋርስ ሰማዕታት አጽም የሰበሰበ ቅዱስ ወርሃዊ ቅዱስ ዑራኤል ሊቀ መላእክት ቅዱስ ሉቃስ ወንጌላዊ ቅዱስ ዲዮስቆሮስ የእመቤታችን ወዳጅ አባ አንጦንስ በመነኮሳት አባ ባውሊ የዋህ አሜን። ቅዱሳን ረድኤት በረከት ያሳትፈን፣ ሰላም ያሳድረን፣ ሰላም ያውለን አሜን።